ያንዳንድ ሰው መልካምነት በህይወት መልካም የሚያደርግልን ሰው ያስረሳል። ሰው አምላክ እንደሚያስረሳ ታውቃላችሁ? አምላክን ያስረሳል። በነገራችን ማክበር እኔ አከብራለሁ ስትለኝ ያከበርከኝ የሚመስልህ እኮ ማክበር ስለማታውቅ ነው። ማክበር ምንድነው? አከብራለሁ ማለት ምን ማለት ነው? አሁን በእኛ ባህል ስትመጡ ለምሳሌ ወንበር ላይ ቁጭ ብዬ ከሆነ ከውጪ ስትገባ ብድግ ካልኩኝ ምን አላለሁ ማለት ነው? አከብራለሁ ማለት ነው። ኮፍያ ላርገ ራሱ ምግብ ከበላክ በጣም ምግብ አላከበርክም ነው ምን ባለው? አውልቀን ሰላም ስንል አውልቀን ነው። that is respect ገብቷል? አንተ ካንተ የሚበልጥ ሰው ፊት ለፊት ሲያወራ እንዲህ ብለህ ነው የምታወራው። እንዲህ ብለህ ከቆምክ ንቀኸኛል ነው የሚል። እኛ ማህበረሰብ ራሱ ድሮ እኮ ታውቃላችሁ ጸብ ራሱ የሚጀምረው ቀና ብለህ አየኝ ዌር ስፔሻል እኮ በእውነት ልክ ወደ ጌታ ቤት ስንመጣ እኔ አሁን የሚጨንቀኝ እግዚአብሔር እንዴት ነው የምናከብረው? ኦኬ ቁጭ ብለን ድንገት ሲመጣ ብድግ እንላለን። ዋው የት ነው የሚመጣው? የት መጥቶ ነው ብድግ ብለን? አይ እግዚአብሔር ሲያናግር ጎንበስ ብዬ ቀና በል ችግር የለውም። የት ነው የሚያናግርህ? መጥምቁ ዮሐንስ ሲያከብረው ግን ሄጄ የጫማውን ክር አልፈታም አለ። በኢየሱስ ክርስቶስ የጫማውን ጠፍር አሁን እነሱ የሚያውቁት ነገር አለ። ጫማ ማለት የመጨረሻ ትንሽ ነገር ነው። ታውቃላችሁ ጴጥሮስን እግሩን ሊያጥበው ሲል ለዘላለም አታጥበኝም አለ። ምን ነው? በጣም የወረደ ነገር ነው እግር ማጠብ። እግርህን ወርዶ አንድ ሰው አጠበ ማለት ራሱን አንተ ጋር አዋረደ ማለት ነው። ለዘላለም ሲለው እግርህን ማላጠብ ከሆነ ደግሞ አንተ ደግሞ ከኔ ጋር እድል ፋንታ የለም። እንደሱ ከሆነ ገላይንም ተበኛለህ። ለምን መሰላችሁ? የማክበር ጥያቄ ማለት እግሬን ቁጭ ብዬ አታጥበኝም ነው እንጂ ካንተ ጋር የሚገናኝብኝ ከሆነ ግን አልደራደርም። ገላይንም ለመስጠት ዝግጁ ነኝ። ጠበኛል። የጫማውን ጠፍር ለመፍታት የተገባኝ አይደለም። ሪስፔክት አደረገው። ሲታይ በጠባብ ድረት በአጭር ቁመት የተወሰነ ተራ ሰው ነው። ሰዎች ይሄ ነው ሲላቸው ተገርመዋል። ከነዛ መካከል ግን ሁለት ሰዎች የዓለምን ሁሉ ኃጢአት የሚሸከም የእግዚአብሔር በግ ሲል ተከተሉት ይላል። ዮሐንስን ጥለው ተከተሉ። ለምን? በራላችሁ። ተመለከቱ። ምን እንደሆነ ታውቃላችሁ? ሚስጥሩ አንድ ትክክል የሆነ ነገር ለማወቅ ሶስት ነገሮች ያስፈልጋሉ። የመጀመሪያው ነገር አይን ያስፈልጋል። ከዛ በኋላ የምታዩት ነገር ያስፈልጋል። ታዩት ቁስ whatever it is ያስፈልጋል። ከዛ ሶስተኛ ምን ያስፈልጋል? ብርሃን ያስፈልጋል። ስለዚህ እነዚህ ሶስት ነገሮች ሲሟሉ ነው አንድን ነገር ማየት የምንችለው። ከነዚህ ሶስቱ አንዱ ከጎደለ ግን ምንም ነገር ማየት አንችልም። ጨለማ ከሆነ አይንም ይኑረን ነገርየውም ይኑር ምን ማለት አንችልም፣ ማየት አንችልም። አይን ደግሞ ችግር ካለበት ብርሃኑም ይኑር ነገርየውም ይኑር ምን ማለት አትችልም፣ ማየት አትችልም። አይንም ኖሮ ብርሃንም ኖሮ ነገርየው ከሌለ ደግሞ ማየት አትችልም። ዲቫይን ኢሉሚኔሽን ይባላል። መለኮታዊ ብርሃን ይባላል። ያ መለኮታዊ ብርሃን የሚባለው የማይታየውን አለ ብለን እንድንል የሚያስችለን ኃይል አለ። ሙሴ እንዴት ነው የጸናው? የማይታየውን እንደሚታየው አድርጎ ጸንቷል ይላል። በምን አየ? በመለኮት ብርሃን። ኢየሱስ ያድናል። እግዚአብሔር አለ ስንል ለምሳሌ መጽሐፍ ሲናገር ሁሉ በእርሱ ሆነ ከሆኑም አንዳች እንኳን ያለ እርሱ አልሆነም አለና በዓለም ነበረ፣ ዓለሙ በእርሱ ሆነ፣ ዓለሙም ምን አላለው? በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። በዓለም ነበረ ምኑ? ብርሃኑ። ሰው አምላኩን ለማየት ብርሃኑ ነበረ። አምላኩ አለ፣ እኛ እግዚአብሔር ማስተዋል ሰጥቶናል፣ ብርሃኑ ደግሞ አለ። እነዚህ ሶስት ነገሮች ካሉ ሰው አምላኩን መገናኘት ይችላል። ኢየሱስ ያድናል። ስለዚህ አሁን እግዚአብሔር አለ በማንነቱ፣ ለኛ ማስተዋል ሰጥቶናል፣ አይን ሰጥቶናል። በመካከል ጎሎ የነበረው ብርሃኑ ነበር። ያ ብርሃን በዓለም ነበር፣ ግን ዓለሙ ምን አላለው? ሊያውቀው አልቻለም። የእግዚአብሔር ቃል ማለት ነው። እነ ሙሴ ሊያውቁት ያልቻሉት ለዛ ነው። ሊያዩት አልቻሉ፣ ሊመለከቱት አልቻሉ። ብርሃኑ አልነበረም፣ ነበረ ግን አልነበረም። ከዛ በኋላ ያ ብርሃን ስጋ ሆኖ መጣ። አሁን በሰውና በእግዚአብሔር መካከል በማየትና በሚታየው መካከል ምን መጣ? ብርሃን መጣ። ቃልም አለ ስጋ ሆነ፣ ጸጋንና እውነትን ተሞልቶ በመካከላችን ምን አለ? አደረ። አንድም ልጅ በአባቱ ዘንድ ያለውን ክብር እንዳለው አይነት ተመለከትናል። ምን ነው? እግዚአብሔርን ያየ አንድስ እንኳን የለም። በአባቱ እቅፍ ያለው አንድያ ልጁ ግን ምን አለው? ተረከው። ኢየሱስ ጌታ ነው። ምን አረገው? ተረከው። ማን የተረከው? ኢየሱስ። እግዚአብሔርን ያየ ማንም ሰው የለም። እቅፍ ውስጥ እንደዚህ ያቀፎት ያለው ልጁ ግን መጥቶ ምን አረገው? ተረከው። ከዛ በኋላ ይሄ ብርሃን ምን አረገ? መጣና ወደ እውነት ሁሉ መራን። እውነትን አሳየን። እውነትን ልነግራችሁ መጥቻለሁ አለ። እውነትን ሊነግረን መጣና እውነትን ነገረን።
ልክ የዛን ሰዓት ላይ መጨረሻ ላይ ፊልጶስ የተባለው ደቀ መዝሙር አንድ የሁሉንም ጥያቄ ጠየቀ። እንደሱ ከሆነ አለ አንድ ጥያቄ ነው ያለናል። አብን አሳየንና እንዴት የሁሉ ዘመን ከኢየሱስ ጋር ኖረ? እኔ ገርመኛል ልባቸው። በነገራችን ላይ ከነሱ ልብ ይልቅ የኢየሱስ ማንነት ያስደንቀኛል። ለምሳሌ ሰው እኮ ሰውን ያስረሳል። ያንዳንድ ሰው መልካምነት በህይወት መልካም የሚያደርግልን ሰው ያስረሳል። አርጎ ነበር እንዴ ነው የሚያስብል። ሰው አምላክ እንደሚያስረሳ ታውቃላችሁ? አምላክን ያስረሳል። አንዳንድ ሰው ለአንዳንድ ሰው በሁሉ ሁኔታ ስለሚገኝ በደወለ ቁጥር የሆነ ነገር ሲል አምላኩን ይረሳል። ሲጨንቀው ይደውላል፣ ሲደብረው ይደውላል። አንድ እህት ዩኒቨርሲቲ ነው ደብዳቤ ጽፋ ሄደች። ደብዳቤው ሲነበብ በአንድ ወዳጇ ምክንያት የሴት ጓደኛዋ ምክንያት ነው ራሷን ያጠፋችው። ምን ነው ሲባል ለካ ዝም ብላ ሄዳ ስታወራት ስትነግራት ተሰማት ነበር። ተሰማትና ሐሳብ ምንም ነገር ሲፈጠር ትነግራታለች። እና ምንድን ያለቻት? ጎዳሽኝ፣ በህይወቴ ውስጥ ገብተሽ ሁሉ ነገር ሆነሽ የማስበው ነገር ሁሉ ሆነሽ ጎዳሽኝ ብላለች። ሰው አምላክን ያስረሳል። ኢየሱስ እንዴት አላስረሳቸውም? ይሄን ጥያቄ እንዴት አብረውት 3 ዓመት ተኩል ኖረው ይሄን ጥያቄ ሊረሱት አልቻለም? የኢየሱስ ማንነት ነው። የመጣበት ዓላማ ነው። አባቱን ለማሳየት አባቱን ለመግለጥ ስለመጣ አብን አሳየንና ይበቃናል ሲሉት ጥያቄው ጥሩ ነው፣ ግን እንዴት አላወክም? ምኑን? እኔን ያየ አብን እኮ አይቷል አለና ይሄንን የማታምኑ ከሆነ አለ ስለ ቃሉ እመኑ። ማለት እኔ የነገርኳችሁን ቃል ከአባቴ ነው የሰማሁት። የምሰራውን ስራ እርሱ ያደርገዋል፣ እግዚአብሔር ያደርገዋል። እና እያልከን ያለው እግዚአብሔር የምታወራውና ያደረግከው ነው። አዎ እሱ ነው እግዚአብሔር። ኢየሱስ ያደናል። እግዚአብሔር ማን ነው? የተነገረው ቃልና የሚያደርጋቸው ነገሮች ናቸው። የተነገረው ቃል ስለሱ የተነገረው ነው። የሚያደርጋቸው ነገሮች ደግሞ እሱ ያደረጋቸው ነገሮች ናቸው። በማ በኩል? በክርስቶስ ኢየሱስ በኩል። እሱ ነው እግዚአብሔር። ከየት ነው የመጣሁት? ከእግዚአብሔር። እግዚአብሔር የትኛው ነው? የተናገረው ቃሉና ያደረገው። ይሲ አሁን እኔ እግዚአብሔር የምለው ነገር ሰዎች በሰማይ ላይ የተቀመጠ የሆነ ትልቅዬ ፈጣሪ አድርገው ነው የሚስሉት። በነገራችን ላይ እሱ አይደለም እግዚአብሔር። ሰርፕራይዝ አይደል? አሁን ሰማይ ላይ ቁጭ ያለ እግዚአብሔር ነው የምታስቡታ። ሰማዩን የያዘው ማን ነው? ሰማዩ የተቀመጠው የት ነው? እግዚአብሔር እናንተ ውስን አድርጋችሁት ሰማይ ላይ ቁጭ ለኛ በሚገባን መልኩ ሲነግረን እንደዛ እንዳይመስላችሁ። እግዚአብሔር እኔ ሰማይ ዙፋኔ ነሽ ምድር የእግሬ መረገጫ ነው እንዳትንቁት። ሁሉን እገዛለሁ ሁሉን እቆጣጠራለሁ ሊልህ ነው እንጂ ሰማይ የተባለው ነገር እኮ በሱ እሱ ነው የያዘው። ሰማይን ያቀፈው እኮ እሱ ነው። እግዚአብሔር በጣም ትልቅ ነው። ታዲያ ማን ነው እግዚአብሔር ላንተ? ቃሉ ነው ያለው፣ ነኝ ያለው፣ አርግ ያለኝ፣ ሂድ ያለኝ እሱ ነው እግዚአብሔር ለኔ። ኢየሱስ ያድናል።